ሰላም ወደ ቻናል የተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላምና ጤና ፍቅር ከሁላችሁ ጋር ይሁን። ዛሬ ደግሞ የማሳያችሁ የከርከዴ ሻይ አሰራር ነው። ለቦርጫችን በጣም በአጭር ቀን ውስጥ ለውጥ የምናገኝበት ለቦርጫችን ፍቱን መድኃኒት የሆነ ነው። ያው ከርከዴ ለሙሉ ጤንነታችን በተለይ በውስጣችን ያለውን ስም ሙልጭ አድርጎ የሚያጠፋልን አንደኛና ዋነኛ መድኃኒት ነው ማለት ነው። ወደ አሰራሩ እንሄዳለን። እዚህ ጋር አንድ አናናስ እንጠቀማለን። አናናሱ ሞር በጣም የበሰለ ባይሆን ይመረጣል። እንደዚሁ ግሪን እንደሆነ ቢሆን አሪፍ ነው። እናንተ በፈለጋችሁት ሳይዝ መቆራረጥ ትችላላችሁ። እዚህ ጋር ከቆራረጥን በኋላ ያው ከርከዴውን በንጹህ ብረት ድስት ውስጥ ከውሃ ጋር ታደርጉና ዝንጅብል ትጨምራላችሁ። ከዛ ብርቱካን እናንተ እንደ መጠናችሁ ነው። ማብዛትም ማሳነስም ትችላላችሁ። ማክሲመም 2 ብርቱካን ተጠቀሙ። ብዙ የምትጠቀሙ ከሆነ ከነልጣጩ ቆራርጣችሁ አንድ ላይ ከከርከዴው ጋር ዝንጅብልና አናናሱን ትጨምራላችሁ። ቅርንፉድ ሳታበዙ በትንሽ ከዛ ቀረፋም 2። እነዚህ ደግሞ ስማውን አላቃትም፣ ግን በጣም ጥሩ ጠረን ያላት ናት። ከዛ አንድ ላይ እናፈለዋለን ማለት ነው። ደስ አይልም? የቀይ ስል ከረር ይመስላል እና ሽታው በጣም ልዩ ነው። ጣዕሙ ራሱ በጣም ልዩ ጣዕም ነው ያለው። ለምን ብርቱካኑም አንድ ላይ ስላለ በጣም ቆንጆ ጣዕም ነው ያለው። በነገራችን ላይ በብርቱካኑ ምትክ ሎሚ መጨመር ትችላላችሁ። ሞር ግን እንትኑ ቢሆን ብርቱካኑ ቢሆን ጣዕም ይሰጠዋል። ብዙም እንትን የሚል ለመጠጣት ይመቸናል ማለት ነው። እና እዚህ ጋር እናጠነፍፈዋለን። ይህን ይመስላል። ስታጠነፍፉት ያው ኖርማል እንደ ሻይ ነው። በቃ ሻይ ነው። በቀን 2 ጊዜ መጠጣት ትችላላችሁ። ጠዋትና ማታ ከምግብ በፊት። ጠዋት ከመብላታችሁ በፊት፣ ማታም ስትተኙ ምግብ ከመብላታችሁ በፊት ብትጠጡት በጣም ቆንጆና በጣም በአጭር ጊዜ ውስጥ ፍቱን የሆነ ለቦርጫችን ሙልጭ የሚያደርግልን። ግን ተስፋ መቁረጥ የለብንም። በነገራችን ላይ ባንዴ ብቻ 2 ጊዜ ተጠቅመን ቦርጭ ይጠፋል ማለት ከባድ ነው እና ስብ ስለሆነ በየጊዜው ብንጠቀመው በሳምንት 3 ጊዜ 4 ጊዜ ብንጠቀመው ሞር ይመረጣል ማለት ነው። አቀዝቅዛችሁ መጠጣት ትችላላችሁ፣ አሙቃችሁ መጠጣት ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድታውልኝ ስል በትህትና ጠይቃችኋለሁ። ሰላምና ፍቅር ጤና ከሁላችሁ ጋር ይሁን። በቀጣይ ደግሞ ለጸጉር ያለውን ጥቅም አሳያችኋለሁ። መልካም ጊዜ ይሆንላችሁ።